በፎቶ ላይ ለምትመለከቷት ሰላማዊት አድማሱ ቢሻው አድርሱልኝ ባካችሁ። ቀጥታ ብደውልም ስልክ እያነሳች አይደለም። ዋትሳፕ ቮይስ ባስቀምጥም እየደረሳት ያየችልኝ ስላልሆነ ባካችሁ ይሄ ቪዲዮ ከደረሰች ሰላማዊት ባክሽ ነይና ላይቭ ላይ እንነጋገር። ጉዳዩ ምንድነው? ፍቄ ልዩ የሀረር ሰንጋ ቁርጥና ክትፎ በኢትዮጵያ የሚገኘው ብራንዱ 10 ዓመት የቆየ ባለቤቱን ሁሉም የሚያውቀው ማለት ነው። ኢማራት ላይ ከሷ ቁልፍ ገዝቶ ቅርንጫፍ ከፍቶ ነበረ። እናም 80 ሚሊዮን ብር ነበረ የተስማሙት። 50 ሚሊዮኑን ኢትዮጵያ ውስጥ ከፍሎ የቀረበትን 2 ሚሊዮን ዲስካውንት አድርጋለት በ78 ሚሊዮን ተስማምተው የቀረበትን 28 ሚሊዮን በ6 ወር ውስጥ ኢማራት መጥቶ ሰርቶ ሊከፍላት ተስማምተው እሷን በማናጀርነት ልታስለምደው ለ6 ወር በነፃ ደሞዝ ሳይከፍላት ልታስለምደው ተስማምተው፣ እስከዛ ግን ፓርትነሯ ያልጨረሰላት ወረቀት ስላለ በስሙ የምታዞርለት ከ6 ወር በኋላ የቀረበትን 28 ሚሊዮን ሲከፍል እንደሆነ ነግራው እሱም ተስማምቶ አምኖ በአመኔታ መጥቶ ሰርቶ ግን ያሰራችለት አይዲ የመኖሪያ ፈቃድ ዌተርስ አስተናጋጅ ነበር የሚለው ባለቤት ሳይሆን እሷ ባለቤትነቷ እንደተጠበቀ ሆኖ ማለት ነው። እናም ከ6 ወር በኋላ ሂሳብ እንስራና 28 ሚሊዮኑን ልክፈል ሬስቶራንቱንም በስም ያዞርልኝ ሲላት እምቢ እንዳለችው የከፈለበትም የተለያየ ማስረጃዎች የሰው ምስክሮችም በአባቷ 18 ሚሊዮን ኢትዮጵያ ያስገባበትም ደረሰኝ ሁሉም ነገር አለው። እና ሰላም እባክሽ ነይና እንነጋገርና ጉዳዩ ይፈታ። እንዲሁም ሌላም ብራንዱ ላይ የስም ማጥፋት እየመጣበት ነው። 10 ዓመት ለፍቶ ያሳደገው ብራንድ እና ለሀቅ የምትኖሩ ህሊና ያላችሁ ይህን ቪዲዮ ሼር ዲዩት ሪፖስት አድርጋችሁ ሰላም ጋር አድርሱልንና ጉዳዩ ይፈታ። ቴንክ